ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የነሐሴ 1 2018 ዓ.ም የዜና ጥንክራችን ላይ እንገኛለን። አብራችሁን ቆዩ። የህወሓት ጀነራሎች ጦራቸውን ወደ ኤርትራ የጦር ጽሕፈት ቤታቸውን ደግሞ ወደ አክሱም ከተማ ማዛወራቸውን የሚገልጽ አነጋጋሪ መረጃ ይፋ ሆኗል። ይህንን መረጃ ይፋ ያደረጉት አምባሳደሩ የኤርትራ ጦር የኢትዮጵያን ድንበር ጥሶ መግባቱን ገልጸዋል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት እንዳስታወቀው የአማራ ክልል ሸዋ ቀጠና በተደረጉ ውጊያዎች በርካታ የአገዛዙ ጦር አየር ወለድ ኮማንዶ አባላት ተገድለዋል። በሸዋ መራቤቴ ቀጠና ለሰዓታት በተደረገው ውጊያ የአገዛዙ ጦር 101ኛ አየር ወለድ ክፍለ ጦር አባላት በፋኖ ኃይሎች ውጊያ መገደላቸው ተሰምቷል። ትግራይ ውጥረት የነገሰባት ከኢፌዴሪ መከላከያ ሰራዊት ጋር በምዕራብ ትግራይ በሸረሪና አካባቢ ግጭት የተቀሰቀሰባት ከባድ መሳሪያ የተደገፈ የተኩስ ልውውጥ የተካሄደባት አስጊ ሁኔታ ላይ ትገኛለች። ይህ ሁኔታ በፕሪቶሪያ የሰላም ስምምነት ላይ ከፍተኛ ስጋት የፈጠረ ሲሆን በርካታ ነዋሪዎችና ተዋጊዎች ወደ ጎረቤት ሀገር ሱዳን እንዲሰደዱ አድርጓል።